ሰላም ጤና ይስጥልኝ የዩቲዩብ ተከታታዮች እንዴት ናችሁ? ዛሬ ስለ ኢሬቻ አንዳንድ መረጃዎችን ልነግራችሁ መጥቻለሁ። ኢሬቻ የመላው ኦሮሞ ስርዓት ነው ወይ ባህል ነው ወይ በሚለው ጉዳይ ላይ አንዳንድ ምሁራን ከተናገሩት ወይም ደግሞ ከጻፉት ሀሳቦች መካከል ተነስቼ ለእናንተ እኔ ያገኘሁትን ሀሳብ ለእናንተ ለማካፈል መጥቻለሁ። ያው ኢሬቻ ማለት በመጀመሪያ ደረጃ ምን ማለት እንደሆነና ኢሬቻ በመላው ኦሮሚያ ይከበራል ወይ ኢሬቻ ሃይማኖት ነው ወይንስ ባህል ነው በሚለው ጉዳይ ላይ አንዳንድ ምሁራን የገለጹትን ሀሳብ ይዤላችሁ መጥቻለሁ። ከነዚህም ምሁራን መካከል አንደኛ ያቀረብኩትኝ የፕሮፌሰር ኃይሌ ላሬቦ ናቸው። እሳቸው የታሪክ አጥኚ ሰው ናቸው። ሌላኛው ደግሞ ዶክተር ቶሎሳ ጉዲና ይባላሉ። እሳቸውም በአካል ባይናቸው ያዩትን ወይም ደግሞ የተመለከቱትን ስለ ኢሬቻ አከባበር ስርዓት ምን እንደሆነ የተናገሩትንና የገለጹትን ይዤላችሁ ቀርቤያለሁ። ወደ ሀሳቡ እንገባለን ማለት ነው። በመጀመሪያ ደረጃ ኢሬቻ ማለት ምን ማለት ነው ብለን ጥያቄ ስንጠይቅ ኢሬቻ የሚያከብሩ ሰዎች ወይም ደግሞ ኢሬቻ እምነት ተከታዮች የኢሬቻ ባህል ተከታዮች እንደሚገልጹት ከሆነ ኢሬቻ ምስጋና የምናቀርብበት ነው። ምስጋናችንን ለፈጣሪ የምናመሰግንበት ነው። ፈጣሪ ማን ነው ብለን በምንጠይቅ ሰዓት ፈጣሪ የሚሉት አካል ማን ነው በምንል ሰዓት እነሱ የሚሉት ያው ዋቃ ጉራቻ የሚሉት ነው አምላክ ብሎ የሚገልጹት እነሱ ያው ጥቁሩ አምላክ ማለት ነው። ወደ አማርኛ ትርጉሙ ሲመጣ ጥቁሩ አምላክ የሚለውን ፍቺ ይዝልናል ማለት ነው። ያው እነሱ እንደሚገልጹት ከሆነ የኢሬቻ ዋነኞቹ የኢሬቻ ባህል ተከታዮቹ እምነት እንደሆነና የዋቄ ፈታ እምነት ተከታዮች ስርዓት እንደሆነ ነው የሚገልጹት። ነገር ግን አንዳንዶቹ ደግሞ የኦሮሚያ ባህል ነው እምነት አይደለም ብለው ደግሞ የሚከራከሩ አሉ። በዋነኝነት ግን ጥናት ካደረጉት ፕሮፌሰር ኃይሌ ላሬቦ የጥናት ተመራማሪ እንደገለጹት እሳቸው እንደገለጹት ከሆነ ኢሬቻ የመላው ኦሮሞ ስርዓት እንዳልሆነና በዋናነትም የሚከበርበት በደብረ ዘይት ቢሾፍቱና በሸዋ ኦሮሞዎች ኢሌ በሚባሉ የቱለማ ነገድ ወይም ዘር እንደሆነ ገልጸውልናል። በመቀጠል ስርዓቱ እንዴት ነው የሚከናወነው ለሚለው ጥያቄ የሰጡን ምላሽ አለ። እሳቸው ስርዓቱን ዋርካ ስር ይከፈታል። በሰልፍ በመሆን ወደ ተራራው ጫፍ ይወጣሉ። ከወጡም በኋላ ለመናፍስት ወይም ደግሞ ለውቃቢያቸው ዶርቃ መስዋዕት ያቀርባሉ በማለት በተራራ ጫፍ የሚከበረውን ስርዓት ገልጸውልኛል። ሌላኛው ደግሞ ሀይቅ ስር ለሚከበረው ደግሞ እርጥብ ቢጫ አበባ በመያዝ ሀይቁ ሳር ላይ በመንከር ሰውነታቸውን ይነክራሉ። ሀይቁ ዳር በሚገኝ ዛፍ በመሄድም ዛፉን ቅቤ በመቀባት ሽቶ በመርጨት ያከብራሉ በማለት ያስረዳሉ። ሌላው ምሁር ዶክተር ቶሎሳ ጉዲና የተባሉት ምሁር ደግሞ ስለ ኢሬቻ የገለጹልኝ ሀሳብ ወይም የገለጹት ሀሳብ በአይናቸው ያዩትን ሲገልጹ ኢሬቻ የሚከበረው ወይም ስርዓቱ የሚከናወነው ለጋ ቅጠል የሚሰዋ እንስሳ ቅቤ በመያዝ በሰፈሩ በሚታወቅ ቃልቻ እየተመሩ ወደ ተራራው ጫፍ ወጥተው እንስሳውን በማረድ ደሙን እየረጩ ተንበርክከው ይጸልያሉ። በሚጸልዩበትም ሰዓት መንፈሱ ቅቤ በተቀቡ በተመረጡ ሴቶች ላይ በማረፍ እያጓራ ይፈርዳል፣ ይናገራል፣ ትንቢት ነገር ይናገራል ብለው ይተነትናሉ፣ ይገልጻሉ። ይህ ማለት በአይናቸው ያዩትን የተመለከቱትን ነው የገለጹልን እንጂ በዋናነት ያው በቃ በጽሁፍ ብቻ ሳይሆን በአይናቸው የተመለከቱትን ነው የገለጹልን። ሌላኛው ደግሞ ይሄ ምሁር ሲገልጹ ኢሬቻ ስርዓቱ የሚጀመረው እርድ ዛፍ ስር በማድረግ ዛፉን ቅቤ በመቀባት ወይም ደግሞ የሙዳ ስርዓት በማከናወን ይሄን ሲያከናውኑ ቦታው ጸርቷል በማለት እንደሚያምኑ ገልጸውልኛል ወይም ገልጸዋል። ምስጋና የሚያቀርቡት ለማን ነው? ምስጋናውስ ለማን ነው የሚገባው የሚለውን ነገር ስናወራ የኢሬቻ የዋቄ ፈታ እምነት አንዱ ክፍል እንደመሆኑ በመግለጽ ምስጋና የሚያቀርቡበትም ዋቃ ጉራቻ ለሚሉት መንፈስ ወይም ደግሞ ጥቁር አምላክ ነው በማለት የዋቄ ፈታ እምነት ተከታዮች ሀሳባቸውን ሌሎቹ ገልጸውልኛል ማለት ነው። ኢሬቻ ፕሮፌሰር ኃይሌ ላሬቦ እንደገለጹት የመላው ኦሮሞ ባህል አይደለም። ስለዚህ የኦሮሞ ተወላጅ ክርስቲያኖች አምላካችን የምናመሰግንበት ቦታ ቤተ ክርስቲያን ነው እንጂ ወንዝ ስር ወይም ደግሞ ተራራ ጫፍ ላይ እንዳልሆነ ማወቅ ይኖርብናል። በክርስቶስ ክርስቲያን ሲሆንን እኛ ክርስቲያኖች መሰብሰቢያችን ቤተ ክርስቲያን መሆኑን እናውቃለን። ቤተ ክርስቲያን ማለት ራሱ የክርስቲያኖች ቤት ማለት መሆኑን እናውቃለን፣ ማወቅ ይገባናል። ስለዚህ ክርስቲያን ሆናችሁ ወደ ኢሬቻ ማክበሪያ ቦታ ወደ ወንዝ ስር ወይም ደግሞ ወደ ተራራ ጫፍ የምትወጡ ካላችሁ ይህ ከክርስትና እምነት ጋር የሚጣረስ በመሆኑ ይህን ነገር ማድረግ ወይም ደግሞ ማከናወን የለባችሁም። እንደ አጠቃላይ የኦሮሞ ክርስቲያኖች ኢሬቻ የእናንተ ባህል ስላልሆነ ወንዝ ስር ወይም ተራራ ጫፍ መገኘት
ባቀረብኩላችሁ ሀሳብ ቁም ነገር አግኝታችሁ ከሆነ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ እንዳይረሳ። ሰላም ሁኑልኝ። ሌላ ጊዜ በሌላ ሀሳብ እንገናኛለን። መልካም ጊዜ